እኮ ታዲያ መልሽ አሁን ይሄ ፈጣሪ የፈቀደው ነገር ነው እኮ አሁን አንቺ እንትን የምትይው አይደለም ሰው እንዴት በህሊናው እየሰራ እንዴት ከልጁ ያረግዛል ፈጣሪ ብዙ ተባዙ እኮ ነው ያለው እና ታዲያ የግድ ከሱ መሆን አለበት እና ታዲያ በቃ እኔ ደግሞ ልጄ ብቻው እንዳይቀር አንድ ሴት ልጅ ከወንድምየው መውለድ ፈለኩ ከባለቤቴ ወንድም ለመውለድ ፈልግ እሱ ሞተ እንደ አድባር ምናምን እንደሚባለው ነው አለች ቦታ ሌላ ቦታ ላይ ደግሞ አለችኝ ያቺ የታዘዝኩበት ቦታ ላይ እዛሽ ጋር ሄዳለሁ ቀመጣለሁ እናወራለን የምፈልገውን ነገር ያደርግልኛል የሚፈታው ከዚህ የታሰረው ሁላ እዛ የታሰረው መጨረሻ ላይ እዛ ካልተሄደ ያሳቀሉ ሰዎች ካልሄዱ አብረ ካልሄድክ አይፈታም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ እስክንድር ነኝ ዛሬም እንግዲህ አንድ በጣም የሚያስደነግጥ በጣም ግራ የሚያጋባና እውነት ነው ውሸት ነው የሚያስብል አንድ ታሪክ ገጠመን ሴትዮዋ እዚሁ እኛ የምንሰራበት አካባቢ የምትኖር አንድ ሴትዮ አለች እሷ ሴትዮ እንግዲህ ከሰሞኑ በ40 ምናምን አመቷ አረገዘች የሚል ወሬ ሰማንና እኛ ደስ ይላል በ40 አመቷ እግዚአብሔር ጎበኛት ምናምን ስንል አይደለም ይሄ ጉዳይ ከአምልኮታዊ ጉዳይ ጋር የተያያዘ ነው አሉን ሴትዮዋ ማታ የአንድ ልምድ አላቸው እንደተነገረን ከሆነ 9 ሰዓት ከ7 ሰዓት 8 ሰዓት ብቻ ሌሊት ላይ የአረቄዎች ምግብ ዶሮ ወጥ ምናምን እያያዘች የምትሄድበት ወንዝ አለ እኛ የምንኖርበት የምንሰራበት አካባቢ ወደ ታች ወንዝ አለ አንድ የታወቀ ወንዝ ብዙ አካባቢውና ወደዛ ሄዳ ትጥላለች በተለይ ክረምት ላይ በተደጋጋሚ ነው የምታደርገው ወንዙን ስታወራው አይተናታል ቁጭ ብላ ወንዙን ታወራዋለች ነው የተነገረን ነገር እንግዲህ ወንዙ ምን እንደሚል እሷ እየሰማች የሆነ ነገር ትናገራለች ከዛ አድርጊ ያላት ነገር ታረጋለች አንዳንዴ ከነልብሷ ተዘብዝፋ ትወጣለች ወንዙ ላይ አንዳንዴ ምንም ነገር ውሃውን ሳትነካው ተመልሳ ትመጣለች ይሄን ነገር አይተናል እና ሄደን ልናናገራት ስንፈልግ በማያገባችሁ ነገር አትግቡ ምን አገባችሁ ይህ የራሴ ህይወት ነው በህይወቴ ደግሞ እንደፈለኩ የማድረግ መብት አለኝ ነው የምትለው ብቻዋን ነው የምትኖረው ልጇ ከሰሞኑ በጣም ከፍተኛ የሆነ በሽታ ይታመምና ሆስፒታል ይገባል ልጇም እንግዲህ አርፏል ነገር ግን ልጇ ካረፈ በኋላ በፍጥነት ነው ያረገዘችው ነው የተባለው እርግዝናው ደግሞ ከልጇ ነው ያሉት እነሱ ያሉት እንግዲህ ይሄ ነገር እውነት ይሁን አይሁን ማንንም ኤግዛክትሊ በስትክክል ከነማስረጃና መረጃ የነገረኝ ሰው የለም ነገር ግን ሁኔታው ለሚሰማው ነው ግራ የሚያጋባ ነው ሴትዮዋ ከልጇ ነው ያረገዘችው እንደዛ ነው የተባለው ሆስፒታል በነበረበት ሰዓት በተኛበት ሰዓት ከሱ ጋር ግንኙነት አድርጋ ነው የወለደችው እና እኛ የተመረጥን ዘሮች ነን የኛ ዘር ሊጠፋ አይገባም ባለቤቴ ሞቷል ስለዚህ የሱን ዘር ለማስቀጠል የግድ ልጁን መጠቀም ነበረብኝ ብላ ነው እንግዲህ ልጁ ወለደች የተባለው እንግዲህ እቺ ሴት አሁን እርጉዝ ናት 5-6 ወር ይሆናታል ወይ 7-8 ወር አላቀም ብቻ እርጉዝ ናት እርግዝናዋ ከፍ ብሎ እየታየ ነው የአካባቢው ሰው አይቀርባትም እሷም የትኛውም ሰው ጋር አትቀርብም ኢቭን ተከራዮች እንኳን በጣም ነው የሚፈሯት እሷ የምትኖርበት ግቢ ለሁለት የተከፈለ ነው የሷ ግቢ ሌላ ነው የተከራዮቹ ግቢ ሌላ ነው ግቢው ውስጥ ሌላ ግቢ አድርጋ ነው የምትኖረው ሴትዮ የተባለው ሁላችንም ስለዚህ ስቶሪ ስንሰማ ትንሽ ደንግጠናል ግን ምናልባት የአእምሮ በሽታ ያለባት ሴትዮ ሆነች የሚወለደውም ልጅ እንዳይሞት ሌላም ነገር እንዳይፈጠር በማለት እንግዲህ ወደ ቤት እንሄዳለን በጣም በብዙ ልመና የምታቀው ሰው የምታከብረው ሰው ነው ሄዶ ያናገረልኝ እኔም እንግዲህ ገብቼ እስኪ እቺን ሴት ምንድነው ምክንያቷ እዚህ ደረጃ ላይ ያደረሳት ነገር ምንድነው የምር እንዳለችው ደግሞ ከልጇን የወለደችው ወይስ አንዳንዴ የሰፈር አሉባልታ ወይም ወሬ ነው ወይ የሚለውን ነገር ቼክ እናደርጋለን እናንተም እንግዲህ ውድ ቤተሰቦቼ ይሄንን ቪዲዮ ላይክ ሼር ሰብስክራይብ ማድረጋችሁ እንዳይረሳ በዋናነት ይሄን ቪዲዮ ልንሰራበት የፈለግነው ትልቁ ምክንያት ስለገረመን ስለደነቀንና እውነት ደግሞ የተባለው ነገር እውነት ሆኖ ልጁም መጥፎ ነገር አእምሮ ላይ እንዳይሆን የእውነት ልጅ ከሆነ የሚወለደው ልጅ ከሆነ
ብቻ ማድረግ ያለብን ነገር እንዴት ነው? ሴትዮዋ ከሰው ስለማትቀርብ ዘመድ ምናምን የሚባል ነገር የላትም። ማንም የለም ነው የተባልነው። ማንም አንድ ሰው እዛ ግቢ ላይ ሲገባ አልታየም፣ ታይቶ አያውቅም፣ ከተከራይ ውጭ ማለት ነው። ስለዚህ እስኪ እንሂድና ምናልባት ሰውን ፈልጋ የምትፈልግ ሰውም ከሆነች እናናግራት። የአእምሮም ችግር ካለ ምናልባት ሰፖርት ማድረግ የምንችለው ነገርም ካለ ለመሞከር ወደዛ ቤት እንሄዳለን። በመጀመሪያ እኔ በማምነው እንግዲህ ጸበሌን ተጣምቄ ውዳሴ ማርያምን በኪሴ ይዤ እሄዳለሁ እና ቤሎም እንደዛው በተመሳሳይ አድርገን ገብተን እዛ ቤት ውስጥ ያለውን ነገር ለእናንተ የምናሳያችሁ ይሆናል። እናንተ ደግሞ እንደተለመደው ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እጅግ አስገራሚ አስደናቂ ነገሮችንም እየሰራን ነውና በደንብ አበረታቱን። ሱፐር ቻት እና ሱፐር ስቲከር እንዳይረሳ። አብራችሁን ቆዩ። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው፣ እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እኔ እስክንድር ነኝ። ዛሬም እንግዲህ በአንድ ጉዳይ በአንድ ነገር ከአንዲት እህታችን ቤት እንገኛለን። ከእሷ ጋር ቆይታ የምናደርግ ነው የሚሆነው። የህይወት ተሞክሯ ለእናንተ ትምህርት ይሆናል፣ ወይም ደግሞ ያሳለፍኩት ነገር እናንተ ብትሰሙት የተሻለ ነው የሚል ሀሳብ ያለው ፕሮግራም ነው እና ዛሬ የምናቀርብላችሁ ከእህታችን ጋር ቆይታ እናደርጋለን። እናንተም ደግሞ እንደተለመደው ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ከዛ ውጭ ደግሞ እንደተለመደው ሱፐር ቻት እና ሱፐር ስቲከር እየሰጣችሁ እዛው ላይ እያስቀመጣችሁልን ድጋፍ ስጡን ለማለት እንወዳለን። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ያው እንግዲህ በስንት ትግልም ቢሆን ተገናኝተናል። ያው ምልሽ ይሄንን ፕሮግራም የሰራሁበት ትልቁ ምክንያት ያው የሰማሁት ነገር አለ፣ ነግሬሻለሁ፣ አውርተናል ቀደም ብሎ። ያን ነገር ማብራሪያ እንድትሰጭበት የተሰማው ነገር እውነት ነው ወይስ የሰው አሉባልታ ነው የሚለውንም ለማወቅ ነው በዋናነት እዚህ ጋር የተገኘሁበት እና ከስምሽ ልጀምርና ማን ልበል እናቴ? ስሜ አበራሽ ይባላል። አበራሽ። እሺ እንግዲህ አበራሽ ያው አሁን እንደማየው ነፍሰ ጡር ነሽ። እንግዲህ በወሬ ደረጃ ሰፈር ውስጥ የሚወራው ወሬ ደግሞ አንቺ ከልጅሽ እንዳረገዝሽ ነው። አዎ እውነት ነው? አዎ እውነት ነው። ከልጅሽ ነው ያረገዝሽው? አዎ። እሺ ምን ነው ደነገጥክ? አዎ ልክ እኮ ነው። በቃ ከልጅ ነው ያረገዝኩት።
እሺ አዎ እሺ። እና እንዴት ነው ማለት በምን ምክንያት ነው እንደዛ እንዲሆን የተፈለገው? ወንድ የለም ወይ ባለቤትሽስ? ወይም ደግሞ በእድሜሽ የሚመጥንሽ ሰው አጥተሽ ነው? ምንድነው ምክንያቱ? ከመጀመሪያው ጀምሮ እንድነግርህ ከፈለክ ከመጀመሪያ ጀምሮ የባለቤቴ ወገኖች የንጉስ ዘሮች ናቸው። ንጉስ ነው የባለቤቴ ዘመዶች ንጉሶች ናቸው። እና ንጉሱ ሞቱ እያለ ዘሩ ሁሉ ነገር እንትን እያለ ተወራረሱ። ስለዚህ አሁን ማድረግ ያለብኝ ምንድነው? የኔ ባለቤት ሞተ። እየሞቱብኝ ሲሞቱ የኔ ባለቤትም ቀድሞ ሞተ። ከወለድን በኋላ ሞተ። አንድ ልጅ ነው ያለኝ። ከዛ ያንን እንትን እያለ እንዳለ ለቅሶ ላይ ተቀምጠን ስንኖር መኖር ቀጠልን። እየኖርን ነው እንኖራለን። ከዛ በኋላ ደግሞ እያሉ ቀስ እያለ ደግሞ አሁን አንድ ወንድም ሌላም ሞተ። የሱ ቆይ ግልጽ እንዲሆንልን ተረድቼሻለሁ። አንቺ ሀሳቡን እየነገርሽኝ ነው። ከመጀመሪያው ለመጀመሪያ ያክል ባለቤትሽ የንጉስ ዘር ነው ወይስ ወደፊት ንጉስ ይሆናሉ ተብለው የታጩ ናቸው ነው ሀሳቡ? ሲጀመር መጀመሪያ ጀምሮ ንጉስ የሚወልደው ንጉስ ነው። በእኛ አባባል በቃ በእኛ ባህል የንጉስ ዘር ከሆንክ አንተ ንጉስ ነህ። ወደፊት የአባትህን እንትን ነው የምትወስደው። ስለዚህ እሱ ወደፊት ንጉስ ነው። በቃ የኛ ዘሮች ንጉሶች ናቸው። ወደፊትም የሚወለደው ልጅ ንጉስ ነው የሚሆነው። ይህንን ማን ነገረሽ ወይስ የምታውቂው ነገር? ምክንያቱም እድሜሽ እንግዲህ አንቺ የነገስታትን ነገሮች ያየሽ አትመስይኝም እና የንጉስ ዘር መሆናቸው ወይም ደግሞ ከእናንተ የሚወለደው ንጉስ እንደሚሆን ማን ነገረሽ? የባለቤቴ አባት አሉ። እሺ የእሳቸው ቀድማያት ናቸው። እንደዚህ አያት እየተባለ ነው ንጉስ የሆነው። የባለቤቴ አባት ሲነግሩን ያወሩን ያጫውቱናል እኮ አጫወቱን። ከዛ ልጅ አሁን የኔ ልጅ ንጉስ ነው የሚወልደው እያሉ ይሉናል። የእሱ ልጅ ንጉስ ነው የሚወልደው ብሎ ስለሚታመን እኛም ልጆቻችን የምንወልደው ልጅ ንጉስ ነው የሚሆነው። አሁን የኔ ልጅ ንጉስ ነው የሚሆነው የነበረው። ገባክ? በደንብ እየገባ ነው አይደለ? ስለዚህ የኔ ልጅ ንጉስ ነው መሆን የነበረበት። ቆይ አሁን እርስዎ ዘሮቻቸው በአጠቃላይ ሲቆዩ ትልቅ ደረጃ በሚደርሱበት ሰዓት ንጉሶች ናቸው፣ ንጉስ ይሆናሉ። ስለዚህ መጀመሪያ አባትየው ሞተ። እሳቸውን በቤተሰብን ያገቡት ወይስ እርስ በርሳችሁ ተፈላልጋችሁ የተጋባችሁት? እኛ በቤተሰብ ነው የተጋባነው። ከዛ አባትየው ሞተ፣ የእሱ አባት። ከዛ ቆየችና ደግሞ እናትየዋ ሞተች። ከዛ ሁለት ወንድሞች ቀሩት ከሱ ሌላ ማለት ነው። ሁለት ወንድሞቹም አንደኛው ወንድምየው ድንገት ሳይታመም እሱም ሞተ። ከዛ ማን ቀረ? ባለቤቴና የባለቤቴ ወንድም ቀሩ። በዘራቸው ሁለቱ ብቻ ቀሩ። የባለቤቶት ወንድምና የለውም። በቃ ሁሉም አልቀዋል። ምንም ነገር በእነሱ ግን ምንም የቀረ ነገር የለም። የነገስታቱ ዘር እያለቀ ነው። ከዛ በተጨማሪ እኔና ባለቤቴ እየኖርን ምን እያለን ይህን ልጅ ፍሬ አፍርተን እየኖርን ነበረ። ባለቤቴ ያረፈ። ታመው ወይስ በሰላም? ትንሽ ነው የታመመው፣ ብዙም አይደለም። ሞተ በቃ። ከሞተ በኋላ ልጄን ይዣለሁ። ልጄ ያኛው አንድ ሴት ልጅ ወለደ። ወንድምየው አንድ ሴት ልጅ ወለደና ልጅቷን ከልጄ ጋር ላጋባ ስል ልጅቷ ሞተች። እንዴ ምንድነው የሞተችው? አላውቅም። በቃ በእኛ ባህላችን አንድ እንትን ከተባለ ዘሮቻቸው በተደጋጋሚ ያልቃል። ከኔም ሞተዋል እኮ የኔም እየሞቱ ነው። ግን ግን እኔ የተወሰኑ ዝም ብሎ ራቅ ብሎ ተበታትነው አሉ። እንደዚህ ጥልቅ ያሉ ነገሮች አይደሉም። እሱ ግን እያለቁ ነው። አሁን ወንድምዬ የኔ ባለቤት ከሞተ በኋላ ልጅቷንና የሱን ልጅና የኔ ልጅ ላጋባ ዘር እንዳይጠፋ ስል ልጅቷ ሞተች። የኔ ልጅ ቀረ። በቃ እኔ ደግሞ ልጄ ብቻው እንዳይቀር አንድ ሴት ልጅ ከወንድምየው መውለድ ፈለኩኝ። ከባለቤቴ ወንድም ለመውለድ ፈልግ፣ እሱ ሞተ። አለቁ ዘሮቻቸው። የቀረው ማን ነው? አንድ
የእሱ ማጠሪያ የኔ ልጅ ከኔ አብራክ የወጣው ልጅ ነው። በቃ ሌላ ማንም የለም። ከዛ መኖር ጀመርን ሁለታችን። ስንኖር ልጄ እስከሚያድግ ድረስ ጠበቅኩኝ። ያው በቃ ሁለታችን እየኖርን ድንገት ደግሞ እሱ ታመመብኝ። ታመማ ሐኪም ቤት ገባ። በጭንቀት ተያዘ። አሁን ስታስበው በእኛ በባህላችን በእንትናችን ዘር የሚባል ነገር መጥፋት የለበትም። ስለዚህ ምንድነው ማድረግ ያለብኝ? ሆስፒታል እያስታመምኩት እሱ ራሱን ስቷት ሊሞት ነው። ግዴታ ከሱ ማጸነስ አለብኝ። ስለዚህ ከሱ ጸነስኩ። እሱ ታሞ ተኝቶ ግንኙነት አደረኩኝ። ዶክተሮች አልከለከሉትም? እነሱ ምን ሊሰሩ መጡ? እኔ ብቻዬን አይደል እንደ ልጅ ማድረው አስታማሚ እኮ ነኝ። እነሱ ይገባሉ፣ ቤታቸው ይተኛሉ። በዛ ሰዓት ማለት ይቻላል እንደዚህ ማለት ልጆት ላይ በቃ ዘር መቋረጥ የለበትም። በእኛ ባህል ዘር መቋረጥ መጥፋት የለበትም። አሁን የሚወለደው የልጄ ነው። አባቱም ልጄ ነው፣ ልጁም ልጄ ነው። ምን ነው ግራ ገባ? አባቱም ልጆት ነው፣ ልጄ ነው፣ ልጁም ልጄ ነው። ምን ነው ክርም ያርክ ትመስላለህ ፊት ላይ ማለት። አሁን እኛ ያው ባለንበት ማህበረሰብ ወይም በተወለድንበት ባደግንበት እናት ከልጇ እንደዚህ ነገር ተፈጥሮ አያውቅም። የእናንተ ባህል ሊሆን ይችላል። የእኛ ባህላችን ግን ዘር አይጥፋ እንጂ መውለድ እንችላለን ማለት። በሃይማኖት አይከለከልም ማለት የኛ ሃይማኖት እንትን አለ። ፈጣሪ እንዳለ እናምናለን። ከዛ ውጪ ተባዙ ነው እንጂ ያለው በዚህ ውጡ በዚህ ግቡ አላለንም። ክርስቲያንም ሙስሊም ምናምን አይደለንም። ምንድነው እምነትዎት? እሱ ነው እንትን አይደለም። በቃ ፈጣሪ መኖሩን ብቻ ነው እኛ የምናምነው እንጂ ሌላ በዚህ እንትን አላችሁ ከልጅሽ ጋር ተኛሽ ከባልሽ ጋር ተኛሽ ሄርሽ ወረድ የሚል ዘር ብቻ አይጥፋ ተባዙ ብሎ የለ ስለዚህ ይቻላል ነው። በእኛ ይቻላል። አሁን ከልጆት ነው ያረገዙት? ከልጅ ያረገዝኩ ልጄን ያስኩ። አሁን ልጆት የት ነው ያለው? ሞተ። እሱም ሞተ። ስለዚህ ታዲያም ስም ማስጠሪያ እሱ ከሞተ በምን ይጠሩ? በምን እስቲ ምን ተብሎ ንገረኝ። ባልወለደ ባላስወለደ እነሱም ዘር የላቸው፣ ሁሉም አለቁ። በማን ይጠራ? ዘራቸው የንጉስ ዘር ሊጠፋ ነው። ስለዚህ ያው ግን አሁን እንደነገሩኝ ከሆነ በጣም ብዙ ሰዎች በባለቤቶች በኩል ያሉ ሰዎች እንዳለ እየሞቱ ነው። እና ምንድነው የሞታቸው መንስኤ? ችግር አለ ወይ? እርስዎ የሚያውቁት የሰሙት? አሁን ሲነግሩኝ ብዙ ነገሮቹን የራሳችሁ ባህል አላችሁ መሰለኝ። እና ምን ሚስ አድርጋችሁ ነው? ምን ተሳስታችሁ ነው? እኔ በእኔ በኩል ተሳሳትኩት ነገር የለም። በእነሱ የተሳሳቱት እንትን ያሉት ነገር ካለ ያው አዘጋጅተው የቀራቸው ነገር ካለ አላውቅም። እኔ ሁሉንም ነገር ማድረግ ያለብኝን እያደረግኩ። ምንድን ነው የምታደርጉት? አምልኮ ነገር አላችሁ? አዎ እናመልካለን። ምንድን ነው እሱ የሚደረገውስ? ሁሉም ነገር ማድረግ ያለብንን የሚደረግ አለው። እስኪ ሂደቱን ይንገሩ። ሂደቱ በምን መሰለክ? ምን አንተ ወደኛ ማህበረሰብ ልትቀላቀል ነው ወይስ ጥሩ ከሆነ አሁን እንደነገሩኝ ነፃነትም አለ። ነፃነት አለው በጣም ምንም። ምክንያቱም ፈጣሪ አለ። ተባዙ ብዙ ተባዙ ብሏል። ተባዛን፣ እኛም ተጋባን፣ ወለድን። እንዴት ነበር ግን ማለት አሁን ያው ሁሉም የየራሱ ታሪክ አለው አይደል? ሲጋባ ምንም ሲል ያንቺና የባለቤትሽ ይቅርታ ግን አንቱ እያልኩ ነው የማወራውና በምንም ብትለው አንቺ ብል ችግር የለውም። አንቺ ብትልም አንቱን ብትልም እንደዛ ይሻላል። ችግር የለውም። አንቺ ባለቤትሽን ስታገኘው በምን አይነት ሁኔታ ነበር? ያው እንደነገርሽኝ በቤተሰብ ነበር እያልሽ ነበርና እስኪ ሂደቱን ንገሪኝ፣ እንዴት እንደተጋባችሁ። በቤተሰብ ነው የተጋባ ነው። ያም በቤተሰብ የሆነበት ምክንያት ምን መሰለክ? እኔ ልጅ ነኝ፣ እዛ ቤት ውስጥ ነው፣ ከቤትም አልወጣም ምንም ስል እንደዚህ አካባቢው ትንሽ ራቅ ይላል እንጂ ያው ይጠያየቃሉ። የኔ ቤተሰቦችና የእሱ ቤተሰቦች
ከመቀራረብ ያህል እንደ ቤተሰብ በላቸው በቃ። ስለዚህ በቤተሰብ ላይ ሌላ ቤተሰብ መግባት አይችልም። እኔ እያለው እኔ ጥሩ ልጅ ሆኜ ሌላ የውጭ ሰው ሌላ ጥሩ ሰውም ላያገኙ ይችላሉ፣ ለእንትንም ላይሉ ይችላሉ። ስለዚህ ልጅህን ለልጄ ብለው የኔን እናትና አባት ተነጋግረው ለሱ እናትና አባት ሰጡኝ። የአንቺ እናትና አባት ተነጋገሩ። ስለዚህ ቤተሰብም ናችሁ? ቤተሰብም ነን። ዝምድና ነበራችሁ? ዝምድና ቀረርብ ያለ የስጋ ዝምድና ሳይሆን በቃ አብሮ አንድ ቤት ውስጥ ማደግ ቤተሰብ አይደል? አሁን ከነገርሽኝ ተነስቼ አሁን ስትነግሪኝ በእኛ ባህል በእኛ እምነት አጎት ልጅም ያክስት ልጅም ይጋባል። በቃ ዘር መጥፋት የለበትም። ምክንያቱም ለመሰለህ አንተ ያንተ ዘሮች እንትኖች ከሆኑ ንጉሶች ከሆኑ እኔ ቤተሰቦቼ ከአንተ ጋር ቅርብ ካላቸው የኔም ወልዶ ልጅ ከእናንተ ጋር ተቀላቅሎ ንጉስ መሆን አለበት ይሆናል። መጨረሻ ላይ ገባህ አይደል? ንጉስም ከሆነ ንጉስ ይሆናል፣ ሀብታምም ከሆነ ሀብታም ይሆናል። በቃ የዘርህን ይዞ ነው የሚመጣው። ያንቺ የእናንተ አሁን ያረገዝሽው ምንድን ነው የሚሆነው? አሁን የንጉስ ዘር ስለሆነ ንጉስ ነው የሚሆነው። ወደፊት ይሆናል። ይነግሳል። ይነግሳል። አሁን እኮ ንግስና ምናምን ቀርቷል አይደለ? በምርጫ ምናምን ያለው። አይ እኛ ይነግሳል። ንጉስ ነው፣ የአካባቢ ንጉስ ነው። ለሰፈራችሁ ነው እንደሚነግሰው ነው ወይስ እንደ ሀገሩ እንደዚህ የአካባቢ እንትኑ አለ አይደል? የእሱ ንጉስ ነው። ስለዚህ ኢትዮጵያን ይመራታል ነው፣ ወደፊት ይመራታል። አሁን በዛ ከእንትን ካለ ወደፊት ደግሞ እድሜ ከሰጠው ይኖራታል። አሁን እንደነገርሽኝ ከሆነ የእናንተ ዘሮች በዚህ የሚያምኑ ከሆነ አሁን ደግሞ ይሄ ስልጣኔ የሚባል ነገር አለ፣ ሲቪላይዜሽን። አሁን በስልጣኔ ውስጥ ደግሞ ንጉስ የሚባል ነገር ሳይሆን ወይ ጠቅላይ ሚኒስተር ወይ ፕሬዚደንት ምናምን ነው የሚሆነው። እነሱ ከየት መጥተው ነው የሚነገሱት? ተወልዶ አይደለም አባባሌ። አሁን እነሱ በትምህርት በልምድ ምናምን ነው እንጂ የእንትን ዘር ስለሆንሽ ተብሎ ተመርጦ አይደለም የሚነግሰው። እናንተ ሊሆን ይችላል፣ እኛ ጋር ግን የንጉስ ዘር ንጉስ ነው ወደፊት በቃ። ስለዚህ እርግጠኛ ነሽ? ዝርዝናውን እንትኑን አይቀርም፣ ሀረጉን አይለቅም። አንቺ እርግጠኛ ነሽ ልጅሽ ይነግሳል? ይነግሳል። አሁን ይሄ የልጄ ልጅ ነው የምትይው ወይስ ልጄ ነው የምትይው? የልጄ ልጅ ልጄ የልጄ ልጅ ልጄ። ምን ማለት ነው የልጄ ልጅ ልጄ? ከልጄ አረገዝኩ ልጄ ነው በቃ። ልጄ ልጄ ወይንም ልጆቼም ልለው ይችላል፣ መምታም ሊሆን ይችላል። ከሆነም አይቀር አሁን ለሰው ስታስተዋውቅ ገባክ? ስወልድ ልጄ። እሺ ያኛ እንዴት ነው? እሺ ልጅሽ ከማን የወለድሽው? ከልጄ። ሚካኤል አባቴ። ምን ነው በጣም ተደናገጥክ አንተ? ዘከወበ ታቆም እንዴ? እኛ ጋር እናገኝ እንዲህ ነው ምንም ማለት አይደለም እኮ ዘር እንዳይጠፋ መደረግ። ከልጅ እንዴት ይወለዳል? በቃ ልጅሽ አሁን ይሄን ቢያቅ መጀመሪያ እንዳልሽ ታሞ ነው እንጂ ቢያቅ ኖሮ እሺ ይልሻል አይልም። በእርግጠኝነት በተለይ ወጣት ከሆነ እንደነገርሽኝ የተማረ ከሆነ ለምንድን ነው እሺ የሚልሽ? እናት ከልጇ ትወልዳለች። መጥፋት የለበትም ታዲያ። እስቲ አስበው፣ እሱ ጣር ላይ ሆኗል። ማንን ብዬ ከማን ነው ቆይ የሚኖረው? እንዴት ነው ያደረግሽው ይሄን ነገር? ጣር ላይ ነበር እሱ? አዎ ራሱን አያውቅም። ተወኝ በቃሽ፣ ተወኝ በቃ። አይ የኔ እናት ማለት አሁን ሕክምናው ኖርማሊ ሕክምናው ራሱ ከዝምድና የተረገዘ ልጅ ያስወርዱታል ወይ የሆነ ነገር ይደረጋል እንጂ ስጋ ዘመድ የሆኑ ሰዎች እንዲወልዱ ብዙም ሳይንሱ እንኳን አይፈቅድም። ብዙ ጊዜ ማለት አይፈቅድም ስልሽ እንዴት ነው ስለ ውርጃ ምናምን ይነሳል እንደዚህ። እና አሁን ሕክምና ላይ ስለ ውርጃ ከዘመድ ወይም ከወንድም ከእህት እንዳሉት ምናምን ሲሆን ውርጃ ይፈቀዳል። ምክንያቱም ስጋ ዝምድና ስላለ መሀል ላይ በሚል አሁን እናት ከልጅ ደግሞ ኧረ በስመ አብ። ሌላ ልጅ የለዎትም እርስዎ? የለኝም፣ አንድ ሰው ብቻ። ወልደው አያውቁም ነው ወይስ ሞተውበት ምናምን ነው? ሞተዋል። ሞተው ነው? ሁሉም ሞተዋል። በቃ አንድ እሱ ቢቀር እሱም ሞተ። እሱም ሊሞት ነው። ሁኔታውን እያየሁ ታዲያ ከማን ጋር ልኖር? ማንን እንትን ልበል እኮ አይደለም። መጀመሪያ የወለዱ ስንት ልጆች ነው የነበሩት? 2 ከሱ ውጪ። ምን ሆኖ ነው እነሱስ? በቃ ሞቷ። ምን እንደሚሆን እኮ ነው አይደለም። አሁን መቼስ የሆነ ሰው ሲሞት ምክንያት አለው። ዝም ብሎ
እኮ ምን በድንገት ነው የሚታመሙት። ድንገት ይቀመጣሉ፣ ወይ ወጋኝ ይላል ወይ ምን ይላል። እናቴ እኔ ለመናገር የፈለኩት እነዚህ ሰዎች ምንድን ነው የታመሙት? አሁን ለምሳሌ መቼስ ይሄም ሐኪም ቤት ሄዷል እኮ አይደለ? ልክ እንደዛ እነዛም ሰዎች ሐኪም ቤት ተወስዷቸዋለች። ምንድን ነው በሽታቸው የሚባሉት ነው? አይታወቅም በሽታው። ምን በሽታቸውን ልናውቀው እንችላለን? ሐኪሞቹም አያውቁትም። ብዙ አይነት ነገር ነው የሚሉን። አንዱ ሌላ ይላል፣ አንዱ ሌላ ይላል፣ አንዱ ሌላ ይላል። ስለዚህ እነሱም ስለማያውቁት እኛም አናውቀው። ይሄ ልጅ የታመመው የመጨረሻው የእርሶ ልጅ የሞተው ብርድ መቶት ነው ያለን። ብርድ መቶት? ብርድ ነው አለን እኮ ብርድ መቶት ነው የሞተው ነው? አዎ በብርድ ምክንያት ብርድ ነው አለ። ሳምባ ነው አለ። አስተኛው ከቤተኛው ተኛ። ሲታመም ቆየ በቃ ሞተ እሱ። በምን እርግጠኛ ሆኑ እንደሚሞት እርሶ? መጀመሪያ እንዴ ያየሁት አይደል እንዴ? ቆይ ያዩት ነው። ሌሎቹ ሲሞቱ ያየው ነው የሚሞቱት አይደል እንዴ? እነሱ የሚያሳዩትን ፊት እያሳየ ነው። እርሶ አምልኮ ምናምን አለዎት? ምናልባት መጥፎ አምልኮ? ምክንያቱም አሁን እንደዚህ አይነት እንዳለ ቤተሰቦት የሚያልቅበት ምክንያት የሆነ አምልኮ ሰይጣናዊ ነገርም ከሆነ አላውቅም። አሁን ይሄን ስልናገር የኔ አምልኮ እኮ አይደለም። እሺ የሱ ቤተሰቦች ናቸው። የኔ እኮ ሙሉን አላለቁ እኮ ገብቶኛል። የእሱን ዘር ለማስቀጠል እኮ አሁን አንድ እየለፋሽ ያለሽው ምንድን ነው? እየደከምሽ ያለሽው የእሱን ዘር ለማስቀጠል ነው። ታዲያ የእሱ ዘር ያደርገው የነበር ይሄ በአዳም ልኮ ሊሆን ይችላል አላውቅም። ከሰይጣን ጋር የተያያዘም ሊሆን ይችላል አላውቅም። ጥንቆላም ሊሆን ይችላል አላውቅም። ከዛ ጋር የተያያዘ ችግር ነበረባቸው ወይ ቤተሰቦቹ? ቢሆን ነው እንግዲህ ቢሆን ነው። አሁን ኮርሶ እኮ ላይፉን እየኖሩት ነው። እንዴት ቢሆን ነው? እስካሁን ድረስ አሁን በኋላ ደግሞ እኔ የሚሆነውን ነገር አደርጋለሁ። የሚያደርጉት ነገር አለ። ምን? አይ ግብር ምናምን የሚገበር አለ። ምንድን ነው የሚገበሩት? ፍየልም ይሁን ዶሮም ይሁን ብቻ እና አሁን እነሱ ዶሮና ፍየል አተው ነው እስከ መሞት ደረጃ የሚደርሱት። ማለት ዶሮና ፍየል መስጠት ይቀላል አይደል? የሁሉ ሰው ሲሞት አላጡም። እሺ ምን በቃ አላቅም። ወይ እንትንም ሊኖር ይችላል፣ አሳቅለውም ሊሆን ይችላል። ምን ማሳቀል የሚባል ታውቃለህ? አይ በቃ ወይንም በዛ በዘራቸው ጊዜ አሳቅለው ምንድን ነው ማሳቀል ማለት? ምን መሰለህ? አንተ ልጅ ስለሆንክ አታውቀውም፣ ግን እኔ ንገርክ። ምን መሰለህ ማሳቀል ማለት አንድ ሰው የአንድን ንብረት ይነካል። ያ ደግሞ ሌላ የሚሄድበት አምልኮ ቦታ ይኖረዋል። ፈጣሪ እኮ ይህን አያደርግም። በየቦታው ሁላችንም ቦታ አለን፣ እምነት አለን። እንደዚህ እዛዛ የምናመልክበት ቦታ አለ። ያን ምናምልኮ እቃቸውን ሲነካ ንብረቴን የነካውን ጨርስልኝ ብለው ሄደው ይናገራሉ። ያሳቅላሉ ማለት ያ ነው። አንቺ ሌላ ጠንቋይ ብትሄጂ እኔ ሌላ ጠንቋይ ሄጄ እሷን ግደልልኝ ብዬ ነገር እና የእነሱ ጠንቋይ አይድናቸው። አንዱ አለ እኮ ሁሉም እኮ የበላይ እኮ አለ፣ የበላይ እኮ አለ። ሁሉም እንትን አለ፣ ግን እዚህ እንትን አይለም። እኔ ከአቅሜ በላይ ነው፣ ወደ ከሌ ጋር እንደዚህ አይነት ቦታ ሂዱ ብሎ እኮ ይመራል እሱ ራሱ። ጠንቋዩ ራሱ ሂዱ ወደዛ ይላል። አንተ ስለማታውቅ ነው። አሁን ትልልቅ ቦታዎች አሉ በጣም የሚታወቁ እዚህ አዲስ አበባ ውስጥ እዚህ እንትን ውስጥ አይደለም፣ በትልቅ በክፍለ ሀገር አሉ በጣም የሚታዩ። እነዛ ምን ያደርጋሉ መሰለህ? እነዚህ በየመንደሩም ያሉም አሉ። እነሱ ጋር ስትሄድ እነሱ አይ እኔ ከአቅሜ በላይ ነው፣ እኔ እዚች ልጅ ላይ ምንም የታየኝ ነገር የለም፣ በዚህ ላይ ምንም ያለማረገው ነገር የለም፣ ስለዚህ ሂድ ወደ ሌላ ብለው ይልካሉ። ወደ ሌላ ማለት እነሱ ወደሚያውቁት ነው። ከነሱ ቦታችን አላቸው ትልልቅ ቦታ። ስለዚህ ይመስለኛል እነሱም በዛ የተሳቀሉ ነገር ይመስለኛል። ስለዚህ ዘሩላ የሚያልቀው በዛ ነው። እሱም ማጥፋት አይቻልም። ታዲያ አሁን ተሳቀለ አሳቀለ ብቻ እንደዛ ተባለና እርስዎ ከነዛ ደግሞ የተሻለ ሰው ሄዶ እንትን ማለት አይችሉም። ማስፈታቱ ራሳቸው ናቸው የሚያስፈቱታ። ራሳቸው አላስፈቱም። ሳያስፈቱ ሞቱ። በቃ እሱ ጃስ ተብሏል እኮ ተልኳል እኮ ያገኘውን ነው በቃ እያጨደ የሚወስዱ በቃ። ስለዚህ ማን ነው የሚያስቆመው? የትኛው እንደሆነ ምንም እናውቅ፣ ሁሉም አለቋ። ስለዚህ በምን በየትኛው እንደመጣ ስለማላቅ ሲያልቁ በቃ በል ነው እኮ። አሁን እኮ ታዲያ እርሶ እርግጠኛ አልሆኑማ። ይሄም ልጅስ ተወልዶ ይሆናል ወይ ይመጣዋል ወይ?
ማለት እሱስ እንደዛው የሚሆኑ አሁን እንዳሉት ጃስ ተብሎ ወጣል። ስለዚህ እንደዛ ከሆነ ተመልሶ አሁንም ወደዚህ አይመጣም ወይ? አይመጣ ይችላል፣ ሊመጣ ይችላል፣ አይመጣም ይችላል። እንዳይመጣ ደግሞ የተቻለኝን የጠራቴን አደርጋለሁ። ምን የሚፈለገውን ነገር እሄዳለሁ፣ ሁሉም ጋር ጠይቃለሁ። እስካሁን ሳይጠይቁ እንዴት? አሁን ይሄ አልጠየኩም። ምን ለመናገር ምንም ነገር አልጠየኩም፣ ምንም አላልኩም። ምናልባት ይሆናል ነው ለኔ ይሆናል። ኦኬ እሺ። ስለዚህ አሁን ዘር ሲያልቅብህ በምክንያት ነው ብለህ ትላለህ። አሁን ሰው በምን ምክንያት ነው ዘሮቻቸው እንትን የሚሉት ምንድን ነው ያሉ ያወራሉ። አለቀ የራሱ የእናንተ በጣም ሙሉ ለሙሉ አሁን ከዛ ልጄ ሳያመልጠኝ የራሴን እርምጃ ወሰድኩኝ። ከዛ ጸነስኩ አይደል? ያ የጸነስኩትን ይዤ ሁሉም ጋር ዞራለሁ። ካሁን በኋላ ማንም ቦታ አይቀረኝም። ብቻዬን ነው የምኖረው። የትም ባመሽ የትም ባደር ምንም ማንም እንትን የለኝም። ስለዚህ አፈላልጌ መፍትሄው እስከሚደርስ ድረስ ይሄንንም ቦዲ ያስኩትንም ልጅ እኔንም እንዲያቆየኝ እሄዳለሁ። የመርካቶ ነጋዴዎች ጩኸት ተሰማ። በ2.4 ሚሊዮን ብር ጠቅላላ ዋጋ የንግድ ሱቆችን መንግስት በ70/30 ፕሮጀክት ከሜሪት ፕሮፐርቲስ ጋር በመተባበር 6500 ካሬ ላይ ያረፈ ዘመናዊ ሞል ከ11 እስከ 32 የካሬ አማራጮችን የያዘ በውስጡም በቂ ፓርኪንግ፣ ሊፍት፣ ስቶር፣ ካፍቴሪያ ምን ይሄ ብቻ በሙሉ ግንባታ ጥንቅቅ ብሎ ምንም አይነት የጋራ መገልገያ ሳናስከፍሎ በኔት ኤሪያ ብቻ አቅርበንሎታል። ግንባታውን ቀድመን የጀመርን በመሆኑ በ12 ወር ማስረከባችንም ለየት ያደርገናል። ሳይቀደሙ ለመቅደም ቅናሹም ሳያበቃ ይደውለው። የኔ አባባል ምንድነው መሰለሽ? እድሜሽ አሁን ስገምት ከ40ዎቹ በላይ ነው እና በዚህ እድሜ ይወለዳል ወይ? 41 አካባቢ ነው ሴት ልጅ መውለድ የምታቆመው ይላል ሳይንሱና እንዴት እሱን አምነሽ ግንኙነት አደረግሽ ነው? እርግጠኛ ሆንሽበት ነገር ነበረሽ? አንደኛ እርግጥ እንትን ነኝ እድሜ 40 ቢሆንም ከ40 እስከ 50 ምናምን እንኳን ይወልዱ የለ እንዴ? 50? አዎ ያላቀ አሁን ይወልዱ 45 ከ45 እንደውም ሳይንሱ እንደምትሉት ከሆነ እኮ ከ45 በላይ ነው አይወለድም የሚባለው። እሺ ግን ይወለዳል እኮ። አሁን አንቺ ከ45 በታች ነሽ? አሁን 45 አልሞላኝም፣ 40 ውስጥ ነኝ። እሺ ግን 40 ውስጥም ብሆን በቃ ይሆናል ብዬ ገብቻለሁ። እኔማ እንደምወልድ እኔም ገና የወር እንትኔንም ስላልጨረስኩኝ እንደምወልድ ሙሉ ለሙሉ እርግጠኛ ነኝ። ቢሆንም ደግሞ በምናደርገው ነገር እንወልዳለን። በምናደርገው ማለት በምናመልከው ነገር አንዳንድ ነገሮችን የምናደርገው ይሰጠናል። አሁን አንቺ እግዚአብሔር ምናምን አታውቂም፣ አላህ ምናምን አታውቂም? እኛ አላህ ምናምን አናውቅም። ፈጣሪ አለ፣ አንድ ፈጣሪ አለ። በቃ ከሱ በታች ደግሞ ያለመነውን የምንሰጠው የምናደርገው ነገሮች አሉ። በቃ ለጠንቋይ ነው የምትለምኑት? አዎ እሱን እውቀት የሰጠው እሱ አይደል እኮ። ታዲያ አጣመረ ነው አገናኘ ያልሽ እሱን ለምን ይሄን አላጠፋላችሁም? አሁን ያላችሁት አሁን ለምሳሌ ቅድም ብለሽኛል፣ አንዱ አጣመረን ያልሽኝ ማሳቀል ነው እኮ። አሁን ያንቺና የነዛ ሰዎች ነገር ሲሳቀል እንዴት ማሳቀል ስትባል አንተ መገናኘት አይደለም። አንተ በደንብ ወቅ እኮ ነው። አሁን ማሳቀል ማለት አሁን ለምሳሌ ከኛ እንትኖች በቃ እንደው ንገሪኝ ካልክ በደንብ አድርጌ ላጣራና ልንገርክ። እሺ ይኸውልህ የኔ ባለቤቴ ዘመዶች ነግሬሃለሁ። ከመጀመሪያም ንጉሶች የንጉስ ዘሮች ናቸው ብያለሁ አይደል? ንጉስ ደግሞ የዋናው ሲሞት የሁለተኛውም እንደ ንግስናው አባቱ ንጉስ ስለሆነ ዘሩ ንጉስ ስለሆነ ይከበራል፣ ይፈራል በአካባቢው። ስፋቱም መንገንቱናቸውም የቤቱም ስፋት ረጅም ነው፣ ትልቅ ነው። ከጎን ያሉት ቦታ ወስደውባቸዋል። ታሪኩን ስነግርህ የባለቤትሽ ቤተሰቦች? አዎ ለአንተ ልልህ ስል አንተም አታሳጥርም፣ ምንም እንትን ትለኛለህ። በቃ ከመጀመሪያው ጀምሬ ልንገርህ። እሺ አሁን ያንን ሲወስዱባቸው መናገር አይችሉም። ቢከሱም ንጉስ አይከሰስም። ማንን ነው የሚከሱት? ማንም ሰሚም አይኖራቸውም። ስለዚህ ንብረታቸው መሬታቸው ተቆርጦ ብዙ መሬት ተወስዶባቸዋል። እንደዛኞቹ
እዛኞቹ ጎረቤቶቹ ማለት ነው ከጎን ድንበር ያሉት ሲወሰድባቸው ምንም አላሉም። አለቀሱ። ቢያለቅሱ መፍትሄ የለውም፣ ምንም የለውም። ያው በምናደርገው እነሱ የሚሄዱበት አላቸው፣ እኛ የምናደርግበት አለ። እነሱ ወስደው አሳቅረዋል። ያንን ለማስፈታት ደግሞ እነሱ ፈቃደኛ ካልሆኑ ማስፈታት አይችልም። ዘር ይጨርሳል። ሄደው ራሳቸው ናቸው ያሳቀሉ ሰዎች ካላወረዱ አይቻልም። ምንድነው የሚባለው? ቆሞ የወረወሩት ተቀምጦ የወረወሩት ቆሞ ማውረድ ይቸግረዋል የሚባለው ነገር አለ አይደለም? ለዛ አይነት አባባል ማለት ነው። ስለዚህ እነሱ ካሳቀሉባችሁ በኋላ ነው ይሄ ነገር የተፈጠረው። እነሱ ማቃላቸው ቢመለስም አይቻልም። አንዴ ሰጥ መሬታቸው ተመልሷል። ማንም ይመልስላቸው ሲያልቁ እንትን እያሉ በሚመጡበት ሰዓት አባቶቻቸው የነሱ የባለቤት አባቶች ናቸው የወሰዱት፣ ስልጣን ስላላቸው ወሰዱባቸው። እነሱ ሲሞቱ እነዚህ በኑንም ለማስፈታት ቢሞክሩ አልሆነም። መሬቱንም እንመልስ አሉ። አላደርገውም በቃ ሰጥቻለሁ እንዴ አልፈልግም ትመልሱም አሉ። ስለዚህ እነሱ ታዲያ የእናንተ አምላክ አሁን የምትዩ እናመልኳለን እንገብርለታለን ያላችሁት ይሄን ነገር ማስተካከል አይችልም? አይቻልም። እንግዲህ ጊዜ ይፈታዋል እንጂ ይችላል። ጊዜ ይፈታዋል እንጂ ይችላል እኮ። አሁን እኮ ያለሽበት መስመር ልክ አይደለም ነው እያልኩሽ ያለሁት። እኔ ደግሞ በእኛ ደግሞ ልክ ነው። ልክ ስለሆንኩ አሁን እኮ ይኸውልሽ አሁን ያመንሽው እንኳን ይሄን ነገር ማስተካከል አልቻለም አይደል? አሁን ያምነሽው ብዙ ነገር መስዋዕትነት ስታቀርቡለት እንዳልሽው የሚገበርም ስትገብሩ ምንም ስትሉ ነው የኖራችሁት። ምን አለኛ አጓደልሻል። እኛም ደግሞ ያጓደልንበት አለ፣ ያልሰጠነው አለ። ምንድን ነው ያጓደላችሁት? ከሚፈልገውን ነገር አላደረግንለትም። ግን አሁን እያደረጋችሁ ነው በአንቺ አማካኝነት አይደል? አይ ገና አልጎዘጎዝንለትም። ምን እንደምትጎዘጎዝለት ነው? ይጎዘጎዝለታል። ምን ቄጤማ ነው ነገር የሚፈልገውን ነገር። እኔ ምን ይሄ ማለት መጥፎ ነገር ታደርግለታላችሁ እንዴ? ካገኘን ልክስክስ አይደለ? እሱ የሚፈልገውን ነገር ያደርጋል። እየሰደብሽው ነው? ለምን ሰድበዋለሁ? ልክስክስ ነው እኮ አልሽ። ሰው ነው ልክስክስ። እሱ ምን አደረገ? ሰው ነው ልክስክስ። ማን ነው ሰው? አሉ ብዙ ሰዎች አሉ። ግን እንትን አድርገሽ ታውቂያለሽ አንቺ ተመርምረሽ ምናምን ማለት ሌላ በሽታ አለብሽ ተብለሽ ታውቂያለሽ ወይስ ምንም? እኔ ምርመራም አድርጌም አላውቅም፣ በሽታም የለብኝ፣ አሞኝም አያውቅም። እሺ ጸበል ምናምን በስህተት ምንድን ነው ጸበል? ይሄ አሁን ዝክር ምናምን አለ የሚካኤል የገብርኤል ምናምን ሄደሽ በልተሽ ታውቂያለሽ? ከጎረ አንሄድም ነው አሁን የምትኖሪው እዚህ ነው አዲስ አበባ ውስጥ እኮ ነው እየኖርሽ ያለሽ። አልበላም፣ አልሄድም። እኔ ከማንም ጋር አልሄድም። አትወጪም? የትም አልወጣም። ወጣሁ ደራርሼ ወደ ብዬ እመጣለሁ። ማንም እኔ ቤት የሚያውን እዚህ ጋር ስትቀመጥ ይሄን ያህል ሰዓት የመጣ ሰው አለ? ማንምም አይመጣም። ማንም እንትን አይልም። በቃ በሬን ዘግቼ ነው። ጎረቤት እዚህ አለ፣ ግን ወደዚህ ቤት የሚመጣ የለም። ማንም የለም። እኔም አልሄድም፣ እነሱም አይመጣም። እንዲመጡ አትፈልጊም? አልፈልግም። ለምን ይመጣሉ? ምን ሊሰሩ ይመጣሉ? እኔስ ምን ልሰራ እሄዳለሁ? ምን ያደርጉልኝ? ምን አደርግላቸዋለሁ? እሺ የአንቺ ቤተሰቦች እዛ ክፍለ ሀገር ናቸው። አይመጡም? አይጠይቁሽም? አይጠይቁኝም፣ አይመጡም እኮ ለምን ማለት ማንንም አልፈልግም። እኔ ብቻዬን ነው መኖር እንትን የምለው። ደበቅ ብዬ ልጄን እንትን ልበል ላሳድግ። እርግጠኛ ነሽ ግን የእናንተ ሃይማኖት ይሄን ይፈቅዳል? እርግጠኛ ነሽ? ይፈቅዳል። እርግጠኛ ነሽ? እኛ ጋር ይፈቅዳል አይደል? አሁን እኔ ልጅ ባይዘው የአንቺን ቤተሰቦችን ገና ላጣራ ነው። አሁን ምናልባት የአእምሮም ችግር ከሆነ አላውቅም። ይሄ ነገር አንድ ሰው በጤነኛ አእምሮ ማሰብ የሚችል አእምሮ ያለው ሰው ከልጁ ጋር አይተኛም። ይሄ ትክክለኛ አእምሮ ያለው። እኛ ዘር ማስቀጠል ነው ያዝነው። ምኑን ነው ዘር የምታስቀጥለው? በቃ እሱ ከሞተ እኔም እሞታለሁ። ስሞት ማን እሱ ዘሮች ማን ውስጥ ማን አለ እኮ ታዲያ መልሽ። አሁን ይሄ ፈጣሪ የፈቀደው ነገር ነው እኮ። አሁን አንቺ እንትን የምትይው አይደለ? ሰው እንዴት በህሊናው እየሰራ እንዴት ከልጁ ያረግዛል? ፈጣሪ ብዙ ተባዙ እኮ ነው ያለው። እና ታዲያ የግድ ከሱ መሆን አለበት? እና ታዲያ ወንድምየው ነበር፣ ወንድምየው ሞተ። ወንድምየው ነበር ያልኩት። ዘር መጥፋት የለበትም። በቃ ከወንድምየው ጋር ትተኛለች ነበረ። ከአባትየውም ጋር ትተኛለች። ቢሆን ከተገኘው ሰው ጋር ዝም ብሎ መተኛት ነው። አርግዘሻል። ያረገዝሽው ደግሞ ከልጅሽ ጋር እና
ቤተሰብ አለሽ አንቺ እንደነገርሽኝ አለኝ። አሉና እናት አባት ወይ እህት ወንድና ይሄን ነገር እህት ወንድሞች አሉ። ይሄን ነገር እንዴት ነው የሚቀበሉት? እነሱም ተስማምተው ነው ያረገዝሽው? ነገረሻቸው ምናምን ነው እንዴት ነው? አልነገርኳቸውም። ለምን እነግራቸዋለሁ? እኔ እኮ ማርገዜን እርጉዝ መሆኔን ያውቃሉ። ከማን ላርግዝ ምን ላርግዝ ምን አገባቸዋል? ሲጀመርም እኔ እንትን አላልኳቸውም፣ አልነገርኳቸውም። ያው አንድ አይደለም ይኸውልህ እኔ ከእንትን ካልኩ በኋላ በልጅነቴ ሰጡኝ አይደለ? እሱ ወደ ቤተ ዘመዶቹ ጋር እንትኖቹ ጋር ይዞኝ ገባ። በቃ ወደ ገጠር ገባን። ባለቤቴ በልጅነት ነው ባለቤት ጋር የተጋባሽው? አዎ ቤተሰብ አይደለ ተነጋግሮ እንትን ያለ እና ማለት አሁን እንደነገርሽኝ ባህላችሁ ምናምን የተለያየ ከሆነ ምኑን አምነው ነው የሚሰጡት ወደዛ? ነው ገንዘብ አለው። እምነት ምንድነው? እንትን ሳይሆን በምንድነው የምታመልከው ምናምን አይደለም፣ ገንዘብ ነው። ገንዘብ አለ። ገንዘብ ስላላቸው ነው አንቺን ያኖረኛል። በደንብ አድርጎ አንቀባሮ ስለሚያኖረኝ ሰጡት። እነሱንም እንረዳለን ቤተሰቦች። ቆይ አሁን አንቺ የነገርሽኝ እዚህ እምነት የለም ነው? የለንም እኛ ምንም ፈጣሪ መኖሩን እናውቃለን። እሺ የአንቺ ቤተሰቦችሽ? የኔ አምናለሁ። እምነት አላቸው እነሱ። አሁን እንደዚህ ብላቸው መቼም አጠገባችንም አደርሽም እንደሚሉኝ ሙሉ ለሙሉ እርግጠኛ ነኝ። እንደዛ ከሆነ ለምን ይሄን ታደርጊያለሽ ታዲያ? ቤተሰቦችሽ አይሻሉሽም እንዴ? ተነጥዬ ከሱ ጋር እንዴ ስኖር የኖርኩት ያደኩት እኮ። ግን ከእውነታው ሸሽተሻላ። አሁን አንቺ ልጅ እያለሽ እምነት ነበረሽ ማለት ነው? በእንትን ሳላገባ በፊት ነበረኝ። አይቆጭሽም ምናምን? ትዝ አይልሽም? ትዝታ የለሽም? ኧረ እኔ ትዝ ብሎኝም አያውቅም። ያለህበትን ነው የምትኖረው። የዕለት የዕለት ያለህበትን ስለምትኖረው ወደኋላ እንዴት አድርገህ ታስባለህ? ግን እኮ ጠንቋይ ቤት ምናምን እንሄዳለን እያልሽ ነው? እንሄዳለን። የእናንተ የዚህ ባለቤትሽ? አሁን እነሱ ሙሉ ለሙሉ አልቀዋል። ይሄ ብቻ ነው የቀረው? እኔም አሁን ስለተቀላቀልኩ እኔና ይሄ ብቻ። አንቺ የእነሱ ዘር እኮ አይደለሽም። ዞሮ ዞሮ ብትቀላቀይም የቆየሁት ለዛም ሊሆን ይችላል እኔም መትረፌ። ስለዚህ እኔ ተርፌ የእነሱ ዘር ሙሉ ለሙሉ ከንትን ከሚል አስቀጥልላቸው አይሻልም? እንጃ ማለት አሁን ይሄ እሺ ቤተሰቦችሽ ብለሽ እንትን አይፈልጉሽም? አንቺን አግኝተውሽ አያወሩሽም ስላለሽበት ሁኔታ? አሁን እንዳለ እንደነገርሽኝ ከሆነ ሞተው አልቀዋል እና ብቻሽን ያለሽው? ብቻዬን ነው። ስለዚህ ቤተሰቦችሽን አትፈልጊም ወይ? ወደ እነሱ የሚሄድ ፍላጎት የለሽም ወይ? ምንም የሚሰሩልኝ ነገር ማንንም አልፈልግም። እኔ ሰው የሚባልም አልፈልግ፣ ጎረቤት አልፈልግ፣ ማንም ብቻዬን በቃ ማንም አልፈልግ። ልጄን ብቻ ከባድ ነው በጣም። ያው ሰው ከሰው ጋር ነው የሚኖረው። ስሞት ይመጣሉ። ስሞት መምጣታቸው ይቀራል አይደለም? አሁን እኮ ይቅርታ ለድፍረቴ ግን ጤናሽ ልክ ስላልመሰለኝ ነው እንደዚህ የተናገርኩት። ሙሉ ለሙሉ ጤነኛ ነኝ። እሄዳለሁ፣ እወጣለሁ፣ እገባለሁ፣ እበላለሁ፣ እጠጣለሁ። በቃ በምንድን ነው የምትተዳደሪው አሁን እዚህ ቤት? እንዴት ብር ያስቀመጥሽዋለሽ? ቤተሰቦች ይሄ የአባትሽ ቤተሰቦች ያስቀመጡት ነገር አለ? አዎ እሱን እያንቀሳቀስኩ እሱን እየሸጥኩኝ ምን እያልኩ ነው የምኖረው እንጂ ሌላ መተዳደሪያ የለሽም? መተዳደሪያ አለኝ። ይኸው ቤት አለኝ እኮ። አዎ ቤት አለ፣ ተከራዮች ምናምን አሉ። ከሌላ ምን ያስፈልጋል? ተከራይ ካለ ያለህን ነገሮች እንትን ካልክ ምን ለምን እኮ ታዲያ እንጃ ማለት ምናልባት ፈቃደኛ ከሆንሽ ብትመረመሪስ? ሙሉ ጤነኛ ስለሆንኩ ምርመራው አያስፈልገኝም። ከልጅሽ እኮ ነው እናት ያረገዝሽው። እንዴ ሀረግ እንዳይቋረጥ ነው። ሀረግ እንዳይቋረጥ ዘራችሁ ማለት ነው። ሀረግ ማለት ዘር ነው። ከላይ ጀምሮ የመጣ ዘር መቋረጥ ስለሌለበት ልጄ ቢሞት እኔ ከነሱ ዘገን ውስጥ ምንም ነገር አልያዝኩም። ስለዚህ ልትወልጂ ነው በቃ ተወልጃለሽ። እሺ እኛም የምናግዝሽ ነገር ይኖራል? ምንም የምታግዘኝ ነገር የለም። እርግጠኛ ነሽ? አዎ ያግዙኝ አላልኩም። ማን ነግሮክ እንደመጣ ሰፈሩ ሁሉም ያወራ። ምን ያስጨነቀኝ? አዎ ሰፈሩማ ስላንቺ እያወራ ነው። ያወራ የሆነ ጊዜም ለሊት ተነስተሽ የምትወጭበት ቦታ አለ። ሄደሽ ደርሰሽ ትመጣለሽ። እሄዳለሁ፣ ሄጄ ደርሼ እመጣለሁ። ወንዙ ጋርስ ምን አለሽ? እሺ ለምንድን ወደ ወንዙስ የምትሄጂው? አረቄ ይዘሽ ትሄጃለሽ ወደ ወንዙ አይደል? እሄዳለሁ።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ለምንድን ነው እዚህ የምሄደው? እገብራለሁ። ያንን ካልገበርኩ ልጄንም በሰላም መውለድ አልችልም። ንገሪኝ ካልክ ልንገርክ። ስለዚህ ተነግሮኝ እንትን ተብሎ ነው ይሄ ነገር። ምንድን ነው የምታረጊለት? አሁን ወንዙ ነው ወንዙ ሳይሆን በእርግጥ እንደ አድባር ምናምን እንደሚባለው ነው አለች ቦታ፣ ሌላ ቦታ ላይ ደግሞ አለችኝ ያቺ የታዘዝኩበት ቦታ ላይ እዛሽ ጋር እሄዳለሁ፣ እቀመጣለሁ፣ እናወራለን። የምፈልገውን ነገር ያደርግልኛል። ያው የሚያወራሽ አካል አለ፣ የሚያወራኝ አካል አለ። አሁን እኔ እንደማወራሽ የሆነ የሚይዘው ነገር አለ። ያን ሚስጥር ላንተ የምነግርህ ነገር የለም። እሺ ምንም ነገር አላደርግልህም። ላንተ የሚይዛት ነገር አለችኝ። ያችን ነገር ይዛለው። በቃ ለነካለስ ያወራኛል፣ ያወራሻል በደንብ። ከዛ ይዘሽው የምትሄጂውን ይሄ አረቄውን ምኑንም ይጠጣዋል እኮ በደንብ ነው የሚጠጣው። እሱ ይጠጣዋል፣ ምግቡን የሚበላው ሁሉንም ነገር። አንቺ አይተሽ ታውቂያለሽ ነው? አስቀምጠሽም ዙር አስቀምጬለት ነው የምወጣው። እሺ እኔ ፊት አይበላም። ምን እያለው ከዛ ከውሃ ውስጥ አይወጣም። ውሃ ውስጥ ነው ያለው? አዎ እሱ ባህር ውስጥ ነው ያለው። የት ነው የምታስቀምጪው? ውጭ ላይ የምታስቀምጪው ወይስ ውሃ አለች? ቦታ እንደዚህ በትክክል የተሰራች ቦታ አለች። እሺ እዛ ጋር ቁጭ የምታረጊው። ከዛ ውጪም ወደ ሌላ ጋር ማስቀመጥ አልችልም። ትእዛዝ ነው፣ ታዝዤ ነው። ከትእዛዝ ውጪ ወዴት ፈንከት ይችላል? አሁን የምትሄጂበት ጠንቋይ ቤት አለ? አሁን በዚህ ሰዓት ጠንቋይ ቤት እዚህ አይደለም፣ ክፍለ ሀገር ነው። እሱ ነው ያዘዘሽ ታዲያ ወደዚህ ወደ ወንዙ እንድትሄጂ? አዎ እዛ ከሄድሽ ሙሉ ለሙሉ በሰላም ልጅሽን ትገላገያለሽ፣ አይሞትብሽ። ሀሳቡን ያመጣልሽ እሱ ነበር? አዎ ከልጅሽ ልጅ ነው ጠንቋዩ። ካልሆነ ሁላችሁም ታልቃላችሁ፣ ዘርም የላችሁ፣ ባዶ ነው አለኝ። እንደ ተጠላለፈ ገብቶታል። አዎ ያውቃል። እና አሁን እንዳልሽኝ ቅድም ሲጠላለፍ ነው ምናምን ሌላ ቦታ ሄደ ሲሳቀል፣ እነዚያ ያሳቀሉት ተዋረድ አላቸው አይደለ? እነዛ ከላያቸው ላይ እዚህ ላለው ሲሰጡ፣ እነሱ ደግሞ እኛ ከአቅማችን በላይ ነው፣ ምንም ማድረግ አንችልም። እንደዚህ አይነት ቦታ አሁን ለምሳሌ ሐኪም ቤት ትሄዳለህ። አሁን በአዲስ አበባ ደረጃ ስትሄድ አሁን አንድ ወላድ ልትሄድ ስትል ካልቻለች አልችልም ሌላ ቦታ ይላታል አይደለ? ያንንም ምስጢሯን በደንብ አድርጋ ከነገረችው በኋላ ያመዛዝንና ሀይኔ እዚህ አይፈታም፣ እንደዚህ አይነት ቦታ ይጂ ወደ ያዘ ከዛ ያንን ምን ተይዞ እንደሚኬድ ይነግረናል። ያንን ይዞ ሄዶ እዛ እንትን ይላሉ። ያ የሚፈታው ከዚህ የታሰረው ሁላ እዛ የታሰረው መጨረሻ ላይ እዛ ካልተሄደ ያሳቀሉ ሰዎች ካልሄዱ አብረ ካልሄድክ አይፈታም። ያ እንደታሰረ ስላለ እኔ ደግሞ ሌላ ችግርና ሌላ እስራት እንዳይመጣ በዚህ በራሴ መፍትሄ እያበቸው ነው። ስለዚህ እሱ ነው ይሄንንም ነገር እንድታደርጊ ዘሮቻቸውን የጨረሰው በሱ ስለሆነ ያንን ቦታ ደግሞ እኔ ስለማልሄድ ርቀትም ስላለው ቦታውንም ስላላሳዩኝ ጎረቤትየው አላውቀው። ስታውቀው ነው ያንን ቦታ እንትን የምትለው። ገባህ አይደል?
እዛ ቦታ እሳቸው ያው ቦታውን ነግረውኝ ቢሆን ኖሮ እኔ አጠያቂ እጄ እዛ እንዲፈታ አደርጋለሁ። ስለዚህ እዛ ስላልሄድኩ እዚህ ባለው በማቀብ አካባቢ በምኑ ሲሄድ እዚህ ደረስኩ። እንዲቀጥል ዘር እንዲቀጥል ያለው ሳይሞት ትንበይ ከዛ በኋላ የምታደርጊውን እነግርሻለሁ አለኝ። አሁን ልጁ እንዲኖርም ማለት እንዲወለድም ምናምን እዛ መሄድ አለብሽ። የአካባቢው ሰው በጣም እየፈራሽ ነው አንቺን ማለት ወደ አንቺ መቅረብም አንቺን ባትፈልጊም ሄዱን ወደ አንቺ የሚመጣም የለም። ምክንያቱ ደግሞ ይሄ ነው። አሁን እኔ በግልጽ ወደ ቤትሽ ልምጣ ብዬ ሳስፈቅድሽም ሳናግርሽም በምታውቂው ሰው ነው የመጣሁት። ግን ሰው ወደዚህ ቤት በጣም ነው የሚፈራው። መተት አላት፣ ድግምት ታስደግማለች፣ ሰው ትቆላልፋለች ምናምን ይሉሻል። ያ እውነት ነው ወይስ አንቺ ራስሽን ብቻ ነው የምታደኘው? ራሴን ብቻ ነው ማድነው። ሰው አልቆልፍም፣ ሰው ጋር አልደርስም። እኔ ራሴን ብቻ የማደርገውን ለመኖር ልጄም አድጎ ንጉስናውን እንዲቀበል ማደርገው ነገር ነው እንጂ ሌላ የሰው እንትን የምልበት ነገር የለም። ሰው ጋር አልደርስም። ሐራም እሱም ራሱ አይወድም። ሰው ጋር ትንኪ ነው የሚለኝ። ተካራዮቹ እሺስ አሁን እነሱ ማለት አሁን ቤቶች አሉ እዚህ ጋር ያዩዋቸው እና ሰው ደፍሮ ይመጣል ወደዚህ ወይስ እንዴት ነው? ነው የማያውቁ ሰዎች ናቸው ማለት ጎረቤቶች አሁን እንደናቁ ይገባሉ። እሺ ከገቡ በኋላም ደግሞ ዞሬም ስለማላያቸው ብዙ ምን ተናይለ እኔ እስኪገቡ ግን አለ ብዙ ነገር። እሷ መተታም ናት፣ እሷ ሰላቢ ናት። እሰማለሁ እኮ ሁሉንም ነገር። እኔ ሰውም አልሰልብምም መተትም አላደርግምም። ለራሴ ለድህነቴ ለራሴ ለልጄ ወደ ውስጥ ላለው ሰላም እናንተን ስል አደርጋለሁ። ሌሊት ነው የሚያዝሽ ያን ነገር እንድታረጊው? ሰዓት የለውም። በተመቸው ሰዓት ነው በቃ። ቀትርም ሊሆን ይችላል። በማንኛውም ሰዓት ከዛ ይዘሽ ትሄጃለሽ። እዚህ ቁጭ ብዬ ምን ነው መልክት ይነግረኛል። አሁን ከመወለድሽም በፊት ወደሱ ትሄጃለሽ ማለት ነው። ገና ተመላለሻለሽ። እሺ ግን ጤናሽን ጠብቂ። አሁን ማታ ላይ ብርድም እንዳይመታሽ። አይነከኝም፣ ጠብቀኛል። እሱ ይጠብቅሻል። እንግዲህ እኛ የምናግዝሽ ነገር ይኖራል። ምናልባት ያው እንዳልኩሽ ብቻሽን ነው የምትኖሪው። እኔ የሚያግዘኝም አልፈልግም። ምክንያቱም ምንም የሚቸግረኝ ነገር የለም። ያሟላልኛል እኮ ጠየኩትን ያደርግልኛል። ስለዚህ በምን ጥሩ። እሺ እኛም እንዳልኩሽ ወደዚህ የመጣንበት ትልቁ ምክንያት ምናልባት አንቺ የምናግዝሽ ነገር ካለ ይሄም ነገር ደግሞ ሲወራ እውነት ነው ወይ ምን አሰብሽ ምናምን የሚለውን ለማየት ነው። እንግዲህ ተመችቶሻል ያለሽበት ነገራቸው። እኔ ሰው ጋር አልደርስም፣ ምንም አንልም። የራሴ ማደርጋት ነገር አለች፣ ይዤ መሄዳት አለች። ያችን ይዤ ሲሄድ የምፈልገውን የቸገረኝም ነገር ካለ እንደዚህ አይነት ነገር ቸግሮኛል፣ ምንድነው ማደርገው እለዋለሁ። እንደዚህ ከሆነ አመጣልሻለሁ፣ ይመጣልሻል፣ እንዲህ ነው ይለኛል። በቃ ይመጣል። ያ ነገር ቁጭ ብሎ አገኘዋለሁ። ተንጂ ስነሳ እቃውን አገኘዋለሁ። ማን ያምጣው ምን ያምጣው አላውቅም። እየላከልኝ ተላላኪዎች አሉት። ኧረ እሺ፣ ጥሩ። እኛም እንግዲህ ከዚህ በኋላ እዚህ ቤት መቆየታችን ጥሩ አይደለም። ሌላም ስራ ስላለን እንግዲህ ምን የምታመልኪው ይሁንሽ። አሜን ይሁንኝ። አዎ በይ። እሺ፣ እሺ፣ እናመሰግናለን። እሺ ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ
ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው፣ እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። እንግዲህ ውድ ቤተሰቦቻችን ያው እንግዲህ ገብተን ነበር ለማገዝ ለመርዳት። እቺ ሴት ሙሉ ለሙሉ በሚባል ደረጃ ይሄ ከመንፈስ ወይም ደግሞ ከባዕድ አምልኮ ጋር የተገናኘ ህይወት እንዳላት ያም ነገር ደግሞ ህይወቷን በጥብጦት እዚህ ደረጃ ላይ እንደደረሰች ነው ያያችሁት። እውነት ለመናገር ትንሽ ያስፈራ ነበር። ኢንተርቪው በጣም ይሄ ከባድ ኢንተርቪው ከሚባሉት ውስጥ አንዱ ነበር ለኔ። ምክንያቱም ሴትዮዋ እንደነገርኳችሁ እኩለ ሌሊት ላይ ተነስታ የተለያዩ አምልኮ የምታደርግ ሴት ስትሆን ከዛ ውጭ ደግሞ ወንዙን እዛ ያለውን አካል የምታወራ የምታናግር ሴት ናት። ይሄ ነገር ለአንድ ሰው እኔ በእግዚአብሔር የማምን ሰው ነኝ። ያን ያህል እንትንምል ምፈራ ወይም እንትንምል አይነት ሰው አይደለሁም። ግን እንዴት ነው ዝም ብሎ ስታስቡት የሚያስፈራ ነገር ነበረው። ጸሎት አድርገን ውዳሴ ማርያማችንን ደግመን ነው ወደዛ ቤት ሄድ ነው። በኪሴ እኔ ውዳሴ ማርያም ይዤ ነበር የሄድኩት። ዞሮ ዞሮ የነበረውን ሁኔታ ታችሁታል። በዋናነት እኛ ምን አለ መሰላችሁ፣ እኔ አሁን ብዙ ሰዎች ቅሬታ የሚያቀርቡብኝ ነገር የኔን ኬዝ ሳትፈታ እንዴት ያንድ የሌላ ሰው ኬዝ ትፈታለህ ምናምን ስትሉኝ ይገርመኛል። አንዳንዱ ሰዎች ሰው አላችሁ በዙሪያችሁ የሚያግዛችሁ ይኖራል። ኢቭን ወደ ህግ ብትሄዱ እንኳን ከፍላችሁ የሆነ ነገር መፍጠር ትችላላችሁ። እኔ ይሄንን ፕሮግራም የጀመርኩበት ትልቁ ምክንያት ምንድነው ካላችሁ፣ አጋዥ የሌላቸው ደጋፊ የሌላቸው ብቸኝነት የወረሳቸውን ሰዎች ከዛ ነገር ውስጥ ማዳን ማውጣት ነው። በቃ የኔ ተልእኮ፣ የኔ ሐሳብ፣ የኔ ፍላጎት ይሄ ነው። ከዛ የተለየ ምንም አይነት ሐሳብ፣ ከዛ የተለየ ምንም አይነት ፍላጎት የለኝም። እና እንዴት ለሷ ቅድሚያ ትሰጣታለህ ትሉኛላችሁ። እና ለማን ቅድሚያ እንስጥ? እቺ ሴት ብቻዋን ነው የምትኖረው፣ ብቻዋን ነው እየታገለች ያለችው። ያደረገችው ነገር ምንም እንኳን መጥፎ ቢሆን ብቸኝነት ሊሆን ይችላል እንደዚህ እንድትወስን ያደረጋት። ብዙ ምክንያቶችን ልናስቀምጥ እንችላለን። ዞሮ ዞሮ ወዳጆቼ በጣም ነው የምወዳችሁ። እንደ አዲስ ዲስክሪፕሽን ላይ ወይም ደግሞ ኮሜንት ምንድነው ዲስክሪፕሽን ላይ አስቀምጫለሁ። ስልኬን የምትፈልጉ ስልኬ እዛ አለ። ከዛ ውጭ ደግሞ ማናገር የምትፈልጉ ዋትስአፕም ቴሌግራምም ምትጠቀሙ፣ ኢሞ አልጠቀምም። ከኢሞ ውጭ ግን በቴሌግራም መልእክት ማስቀመጥ ይቻላል። ዋትስአፕም ቁጥሬን አስቀምጫለሁ። ቀጥታ መደወል የምትፈልጉት ካላችሁ መደወል ትችላላችሁ። በዛ መልኩ ነው እንግዲህ ነገሮችን የምናስተካክለው። ከዛ ውጭ ኬዝ እንዲፈታላችሁ ስትፈልጉ እንዲቀረጽ አንፈልግም የምትሉኝ ሰዎች እንዲቀረጽ ማትፈልጉ ከሆነ ከፍተኛ ገንዘብ ያስወጣቸዋል። ምክንያቱም እኔ የሚቀረጽ ስራዎችን ነው የምሰራው። የግል ሲሆን ግን ለብቻችሁ ሲሆን ግን ያው ክፍያ ይኖረዋል ማለት ነው። የሚቀረጹት ብዙ ጊዜ ለትራንስፖርት ምናምን ካልሆነ በስተቀር ያን ያህል ምንም አይነት ክፍያ አይኖረውም ማለት ነው። ኬዛችሁን እንድንይዝላችሁ የምትፈልጉ ሰዎች እኔም ሊሆን ይችላለሁ፣ ዴቭም፣ ሮቤልም፣ ቴዳም አቤልም በእኔ በኩል ነው ልታገኟቸው የምትችሉት። አሁን በዋናነት በአንድ ስልክ ነው የምንጠቀመው ሁላችንም። ስለዚህ ያንን ስልክ ነው እየተጠቀምንበት ያለ ነው። 0978 01 20 30 በሚለው ደውላችሁ የምትፈልጉትን ነገር ማነጋገር ትችላላችሁ። ሰፖርት ማድረግ የምትፈልጉ በነገራችሁ ላይ ስራዎቻችን ላይ ከመንግስትም አይደለም ድጋፍ የምናገኘው ከማንም አይደለም ድጋፍ የምናገኘውና ድጋፍ የምናገኘው ቀጥታ ከዩቲዩብ ነው። ስለዚህ
ከዩቲዩብ ከምናገኘው ድጋፍ በተጨማሪ ሰፖርት ላደረጋችሁ ላግዛችሁ ፈልጋለሁ የምትሉ ሰዎችም ካላችሁ በዚሁ ስልክ ቁጥር ደውሉልኝ ወይም መልእክት አስቀምጡልኝ በምን አይነት ሁኔታ እንደምትደግፉን። በተለይ ደግሞ ካሜራዎች ያስፈልጉናል። አሁን በጣም የተቸገርነው የድብቅ ካሜራዎችን በምንጠቀምበት ሰዓት አንዳንዶቹ ይበላሹብናል፣ አንዳንዶቹ ባለቤቶቹ ሆን ብለው ያበላሹብናል፣ ይረግጡብናል፣ ይሰብሩብናልና ድብቅ ካሜራ፣ የመነጽር ካሜራዎች ለእንቅስቃሴ የሚያስፈልጉን ካሜራዎች ያስፈልጉናል። ለኢንተርቪው የሚያስፈልጉ ካሜራዎች ያስፈልጉናል። የእቃ እጥረቶች በብዛት አሉብንና አንድ ኬዝ ለመስራት ስንሄድ ያው እቃ አተን የቀረበት ኬዝ ይኖራል። ስለዚህ ይሄን ሁሉ ታሳቢ በማድረግ እኛን ማገዝ የምትፈልጉ ሰዎች ካላችሁ በእኔ ስልክ ማግኘት ትችላላችሁ። 0978 01 20 30 የሚለው ቁጥር የኔ ነው። ደውሉልኝ። ከዛ በኋላ ያለውን ነገር ደግሞ እናወራበታለን። አግዙን ለማለት እወዳለሁ። ከዛ ውጪ እንግዲህ እናታችንን እኛ መርዳት ማገዝ የቻልነው በዚህ ያክል ነው። ያም ማለት ምንድነው ልጁን አንድ ነገር እንዳታረገው እዛ ጎረቤት ካሉት ከተከራዩ ሰዎች መካከል ያው ኢንፎርሜሽን ተቀያይረናል፣ ስልክ ቁጥር ማለት ነው። እነሱ የምትፈልጉት ነገር ካለ የሆነ ነገር ከተፈጠረ ደውሉልኝ ብዬ ስልኬን ሰጥቻቸዋለሁ፣ አድራሻዬን ሰጥቻቸዋለሁ። ከነሱ ጋር ግንኙነት አደርጋለሁ ማለት ነው ወዳጆቼ። ከዚህ ውጪ ስለዚህች ሴት ምንም ልናረገው የምንችለው ነገር የለም። እጅግ በጣም የሚያስፈራ ነገር ነው። ግን አንዳንድ ሰው አምኖበትና ወስኖ የሚያደርገውን ነገር ምንም ብለን ልንከላከለው አንችልም። እግዚአብሔር ልቦና ይስጣት። ቤተሰቦቿን ለማግኘት እሞክራለሁ። ቤተሰቦቿን አግኝቼ ደግሞ ቢያንስ ከዚህ አይነት አጉል እምነት እንድትወጣ እንዲረዷት የምችለውን እሞክራለሁ። ወዳጆቼ፣ ቤተሰቦቼ በጣም ወዳችኋለሁ። ከጎኔ ሆናችሁ የምታበረታቱኝ የምሬን ነው። እኔ ቃላት የለኝም። አንዳንድ ሰው ከአቅሜ በላይ የሆናችሁ ሰዎች አላችሁ። በጣም ነው ማመሰግናችሁ። በምንችለው ነገር ሁሉ እየሞከርን ነው። ስራውን ለመስራት የምንችለውን ነገር እያደረግን ነው። ያው ትንሽ ወጪ አለው እውነት ለመናገር፣ ግን ሁሉንም ወጪዎችን ደግሞ የሚያግዙን ሰዎች አሉ። በእርግጥ አንዳንድ ሰዎች በቀንነት በመልካም ልቦና ማለት ነው። አሁን ለምሳሌ ባለፈው 2 ልጆችን የወለደች የሞቱባት ሴት ድጋፍ ያስፈልጋታል። እሷን ብትደግፉልኝ እኔ ደስ ይለኛል። አሁን ከኪሴ አውጥቼ ነው ቡና ጠጡም ምንም እንድትጀምር ማረጋት። ያው ቪዲዮ ላይ ጥሩ ቪው ካለው እዛ ላይ ማገኛትን ገንዘብ ተጠቅሜ ነውና ሰፖርት ማረጋት። እናንተም ደግሞ ቢያንስ የሆነ ነገር መሸፈኛ ይሆናል፣ እንደው ረከቦት መግዣ፣ ሲኒ መግዣ እያላችሁ የተወሰነ ነገር ድጋፍ ብታደርጉልኝ ደስ ይለኛል። በእውነት በጣም ደስ ይለኛል። እንደዚህ አይነት ቀልብ ያላችሁ ሰዎች መርዳት እንፈልጋለን የምትሉኝም እንዳልኳችሁ መልእክት አስቀምጡልኝ። ብዙ ጊዜ ስልክ ላላንሳ ስለምችል መልእክት ወይ በቴሌግራም ወይ ዋትስአፕ። እንግዲህ ስልክ ደግሞ ሌላ ስልክ ስቀይር ኢሞ እጠቀማለሁ። አሁን ላይ አልጠቀምም ለጊዜው፣ ግን በዋትስአፕ እና በሜሴጅ በቴሌግራም ሐሳባችሁን አስቀምጡልኝ እመልሳለሁ ማለት ነው። ኬዝም እንዲያዝላችሁ የምትፈልጉ ሰዎችም በተመሳሳይ አናግሩኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በሌላ ቪዲዮ እስክንገናኝ እንግዲህ እዚህ ላይ አቆማለሁ ማለት ነው። የዛሬው ቪዲዮ በዋናነት ሐሳቡ በጣም ስለገዛን ወይም ደግሞ ሁኔታው በጣም ስለያዘን እቺን ሴት ምናልባት ለንረዳት የምትችለው ነገር ካለ ብለን ነው እንጂ የገባ ነው። የተለየ ሌላ ነገር አልነበረውም፣ ወይም ደግሞ ድብቅ ሴራ ነው ብዬ አላምንም። ግን ይሄ ባዕድ አምልኮ ምን ያህል አገራችን ላይ እንደተስፋፋ፣ ምን ያህል ጥንቆላ ምናምን የሚባሉ ነገሮች በጣም እንደተስፋፉ ማሳያ ነው። እባካችሁ ከእንደዚህ አይነት ነገር ራሳችሁን ጠብቁ ለማለት እወዳለሁ። በጣም ለነበረኝ ጊዜ አብራችሁኝ እኔ ጋር ለተሰቃያችሁት፣ በተለይ ታመሜ በነበረበት ጊዜ ጎን የሆናችሁ አይዞክ ላላችሁኝ ሰዎች በጣም እግዚአብሔር ያክብርልኝ። ሌላው የቤቱ ጉዳይ፣ ቤቱን እኛ ነው እያያዝንላችሁ ያለው፣ እኛ ነው እየጨረስንላችሁ ያለው። ምስክር ባይዘው በቅርቡ ከውጭ ሀገር ሆነው ቤት የገዙ ሰዎች አሉ በእኔ አማካኝነትና ምስክር እነሱን አቀርብላችኋለሁ። እኔ የትኛውም ዲያስፖራ ያለ ቤት እንዲቀመጥ አልፈልግም። በቃ ቤተሰቦቹን መርዳት አለበት፣ ማገዝ አለበት። ግን በኋላ ላይ መቀመጫውን ይሄ ሰው ማሳመር አለ። ለምንድን ነው እየመጣ ለገስት ሃውስና ለፔንሲዮን ብዙ ብር የሚያወጣው? ቤት ይኖረዋል። ቤቱን ገዝቶ በዛ ቤት ላይ ራሱን ኢንቨስት እያደረገ እንዲኖር ማድረግ አለብን ብዬ አምናለሁ። ይሄን ለማለት ነው። ቤትም ስትገዙ እስክንድር ባንተ በኩል ነው ካላችሁኝ እኔ ሙሉ ኃላፊነቱን ይዝላችኋለሁ። ምንም እንዳታስቡ። ብቻ ሐሳብ አስተያየታችሁን ግን እንዳትረሱ። ሌላው የመጨረሻው ልናገር የፈለኩት ነገር ከየት ሀገር ሆናችሁ ይሄንን ቪዲዮ እያያችሁ እንዳላችሁ ደግሞ
ኮሜንት መስጫው ላይ እስኪ ያስቀምጡልኝ። አሁን በብዛት የት ሀገር ነው የኛ ተመልካች ያለው የሚለውን ለማየት ያክል ማለት ነው። ከስር ከዚህ ሀገር እያላችሁ ያላችሁበትን ሀገር ኮሜንት አድርጉልኝ ለማለት እወዳለሁ። በጣም አከብራችኋለሁ፣ በጣም እወዳችኋለሁ። እግዚአብሔር በበጎና በመልካም ነገር ሁሉ ያገናኘን። ቀጣይ ስራዬን እሰራለሁ። አብራችሁኝ ቆዩ፣ አበረታቱኝ። የምታበረታቱኝ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ነውና ኮሜንቱ እንዳትረሱ። ከየት ሀገር ሆናችሁ እስክንድርን እየተከታተላችሁ ነው? ኮሜንት አስቀምጡልኝ።